የማትገመት ሰው ሆኒ ይልሃል አባቴ። ሩትዬ እንግዲህ መታለች ካድሱ ወይ ሲያምር ደግሞ በቃ የሚመጥናትን የምታውቅ ሴት የሚሆናትን የምታውቅ ሴት ምን ማድረግ እንዳለባት የምታውቅ ሴት ሩታ ነች። ቤተሰብ ይሄንን ቪዲዮ የሩታ ቤተሰብ የሩታ አድናቂ ሆናችሁ ሩታን የምትደግፉ ምንም በምታደርገው ነገር የምትደግፉ ሼር ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። የሚመጥናት ጋር መታለች ማለት ነው። እሱ ከአስሯ ሴት ጋር ሲላላስ ሲተቃቀፍ ምናምን ነገር ብዙ ነገር ሲያደርጋት ቢያንስ ልጇን ይዛ ይቅርታ የጠየቀች ሴት ነች እሷ ማለት። ምክንያቱም ለልጇ ስትል ትዳሯን ማዳን ስላለባት ማለት ነው እንጂ እሷ ከማንም አንሳ አይደለም። ሰው አሁን ደግሞ ሾም በሾህ ማለት አሁን ነው ነገሮችን በምን መንገድ ማስሄድ እንዳለባት በደንብ ነው የምታውቀው። እሷ በምን መንገድ ሂዳ ትክክል እንደሆነች ማሳየት እንዳለባት ታውቃለች። አሁን በቃ ለየት ባለ ነገር እየመጣች ነው። እሱን ያው እንደምታዩት ወይም ቪዲዮ ይሰሩበታል ተስፋ አደርጋለሁ። ከሚመጥናት ሰው ጋር መታለች በቃ ፏፍሽ ብላ ማለት ነው። ፏፍሽ ብላ እሱ ብቻ አይደለም አስሯን ሴት የሚቀያይረው እሱ ብቻ አይደለም እንደዛ ማድረግ የሚችለው እሷም ትችላለች። ነገሮችን ትታቸው ነው እንጂ 1001 ወንድ ማንበርከክ የምትችል ሴት ነች። ሶስቱን ደግሞ በተግባር ከዚህ በኋላ የምታሳይ ይመስለኛል። ውድ ቤተሰብ አዳዲስ ቪዲዮ እንድለቅላችሁ ወይም እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ላይክ ሼር ማድረጋችሁን እንዳትረሱ። በቃ እኔ ትክክል ናት የምታደርገው ነገር ከዚህ በኋላ እኔ ደግፋታለሁ። ምክንያቱም ሁሌ ለምንድን ነው እሱ እየረገጣት የምትኖረው? ባለፈው አይታችኋል ልጇን ይዛ እንዴት ይቅርታ ብላ እንዴት እንደጠየቀችው። አሁን ደግሞ በአዲስ ነገር ሊመጣ ጭራሽ ከጽጌ ጋር ያቺኛው ደግሞ ሞታለሁ ሄዳለሁ ፈለጣለሁ። በሷ ደግሞ ሌላ ቪዲዮ ሰራባታለሁ። ውሽማዋ ማለት ነው ውሽምዬ ተብዬዋ እንዴ! ለምንድን ነው ስነ ስርዓት የማትይዘው እሷ ግን? ስለሷ በሌላ በአዲስ ቪዲዮ እመጣለሁ። ይሄንን ቪዲዮ ግን ላይክ እና ሼር ማድረጋችሁን እንዳትረሱ ውድ ቤተሰቦች።